ዛሬ የዓለም ዓይን ወደ ሰማይ አቅንቷል። በቴህራንና በቴል አቪቭ ሰማይ ላይ የሚታየው የሚሳኤል ብርሃን የከዋክብቱን ድምቀት ጋርዶታል። በዜና ማሰራጫዎች የምትሰማው ድምፅ የሰላም ሳይሆን የሞት ነጋሪት ሆኗል። አንዱ ሌላውን ከካርታ ላይ ለማጥፋት ይዝታል፣ ሌላ ደግሞ አጸፋውን ለመመለስ ሰይፉን ይስላል። ዛሬ በመካከለኛው ምስራቅ ምድር ላይ የሚተነፈሰው አየር በጥላቻና በባህር ጭስ የታወከ ነው። እስራኤልና ኢራን ዛሬ እንደ ደመኛ ጠላት፣ እንደ እሳትና ጭድ ሆነዋል። አንዳቸው ለሌላው የህልውና ስጋት፣ የሰላም ጠንቅ ሆነው በዓለም መድረክ ላይ ቆመዋል። ዛሬም ብቻ ለሚያይ ሰው እነዚህ ሁለት ህዝቦች መቼም ቢሆን ተግባብተው እንደማያውቁ፣ ከመጀመሪያውም ጠላት ሆነው እንደተፈጠሩ ሊመስለው ይችላል። ነገር ግን ወዳጆቼ፣ ታሪክ ሌላ የሚገርም ሚስጥር በጆሮአችን ይነግረናል። አባው የቀደመ ወዳጅ እንደ አሮጌ ወይን ነው፣ ሲቆይ ይጣፍጣል ይላሉ። ግን የኢራንና የእስራኤል ወይን መቼ ነው ወደ መራራ ቆምጣጤ የተቀየረው? ዛሬ የማይታረቁ ጠላቶች መስለው በየዜናው የምናያቸው እነዚህ ሁለት ሀገራት ትናንት ግን በአንድ ማዕድ የበሉ፣ ሚስጥር የተለዋወጡና የነፍስ አድን ውለታ ያለባቸው የቅርብ ወዳጆች ነበሩ። እንዲያውም እስራኤል ዛሬ እንደ ሀገር እንድትቆም፣ የአይሁድ ዘርም ከታሪክ ገጽ ላይ እንዳይጠፋ ትልቁን የቤት ስራ የሰራችው ዛሬ ትንሿ ሰይጣን እያለች የምትረግማት ያችው ጥንታዊቷ ፋርስ ነበረች። እስቲ በምናባችሁ ወደ ኋላ ተጓዙ። በባቢሎን ወንዞች ዳርቻ ቁጭ ብለው የኢየሩሳሌም መፍረስ እያቃጠላቸው በባርነት ቀንበር ስር ሆነው አምላካችን ሆይ እስከ መቼ እያሉ ደም ለሚያለቅሱ አይሁዶች ከፋርስ ምድር ተነስቶ ተስፋን የዘራው ንጉሥ ታላቁ ቂሮስ ነበር። ቂሮስ ለአይሁዶች የፈጸመው ውለታ በመጽሐፍ ቅዱስ ወርቃማ ገጾች ላይ በክብር ተጽፏል። ያኔ ፋርስና እስራኤል እንደ ወንድማማቾች የሚተያዩ ነበሩ። አንዱ ለሌላው መጠጊያ፣ አንዱ ለሌላው ጋሻ ነበር። ይህ ፍቅር ለሺህ ዓመታት ዘልቆ በሃያኛው ክፍለ ዘመን በኢራን ንጉሥ በሻህ መሐመድ ሬዛ ዘመን በድጋሚ አብቦ ነበረ። ቴህራን ለእስራኤል ሁለተኛ ቤታቸው፣ ቴል አቪቭ ደግሞ ለኢራውያን የቴክኖሎጂና የብልጽግና ምንጭ ነበረች። ታዲያ ምን ሆነ? ፍቅር ሲያረጅ ቂም ይሆናል እንደሚባለው ሳይሆን የፖለቲካ ማዕበልና የአብዮቱ እሳት የዘመናትን ወዳጅነት በቅጽበት አወደመው። በ1979 የፈነዳው አብዮት የኢራንን ሰማይ በጥቁር ደመና ሲሸፍነው፣ ያ ሁሉ ፍቅር በድንገት ወደ ጥላቻ ተለወጠ። ትላንት ውድ አጋሪ ይባባሉ የነበሩ መሪዎች ዛሬ ትንሿ ሰይጣንና አረመኔው አገዛዝ መባባል ጀመሩ። ትላንት ሚስጥር ይለዋወጡ የነበሩ የደህንነት ሰዎች ዛሬ በጨለማ ውስጥ አንዱ የሌላውን ሳይንቲስት ለመግደልና የኒውክሌር ተቋማትን ለማፈንዳት አድብተው የሚጠባበቁ አዳኞች ሆኑ። ዛሬ በሕይወት ዜና መዋል ልዩ የታሪክ ድርሰት ይህንን ከፍቅር ወደ ጥላቻ ከማዳን ወደ ጥፋት የተጓዙ የ3000 ዓመታት ረጅም መንገድ አብረን እንጓዛለን። ይህ ፕሮግራም ተራ የፖለቲካ ትንታኔ አይደለም። ይልቁንም በሰው ልጅ ክህደት፣ በስልጣን ጥማትና በሃይማኖት ርዕዮተ ዓለም መካከል ተቀብሮ ያለውን የእውነተኛ ታሪክ ድራማ የምናይበት መድረክ ነው። ከክርስቶስ ልደት በፊት ከነበረው የቂሮስ አዋጅ ጀምሮ፣ በቴህራን ጎዳናዎች ከተቃጠሉ ባንዲራዎች ጀምሮ፣ ዛሬ በሰማይ ላይ እስከሚታከሱ ዘመናዊ ሚሳይሎች ድረስ ያለውን ታሪክ እንደ ዜማ እየደረደርን እናያለን። ትላንት የተተከለ ዛፍ ዛሬ ጥላ ይሆናል። ትላንት የተተከለ ሾህ ደግሞ ዛሬ ይዋጋል ይባላል። ዛሬ በመካከለኛው ምስራቅ ምድር የሚዋጋን ሾህ መቼና በማን ተተከለ የሚለውን ሚስጥር አብረን እንፈታለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ ጋብዛለሁ። እኔ ዜና መዋል አቅራቢ ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጉልን።